ፊታችሁ በየትኛው ምክንያት የሚያቃጥላችሁ ከሆነ የሚቆጠቁጣችሁ ከሆነ የፀሐይ መከላከያ ስትጠቀሙ ሊሆን ይችላል ወይም ሞይስቸራይዘር በትምህርት ጥቅስ ውስጥ ማለት ነው ስትቀቡ ሊሆን ይችላል ወይም ፊታችሁን ስትታጠቡ ሊሆን ይችላል። የምትታጠቡት በኖርማል ሳሙና ሊሆን ይችላል፣ በሴራቪ ምናምን ክሊንሰሮች ሊሆን ይችላል፣ ኢቭን በውሃ ብቻ ሊሆን ይችላል። በየትኛውም ምክንያት ግን ፊታችሁ ላይ ማቃጠል መቆጥቆጥ ምናምን ካለ አንደኛ። ሁለተኛ ፊታችሁ ላይ ያሉ ጥቋቁር ነጠብጣቦች በየጊዜው የሚጨምሩ ከሆነ። ሶስተኛ ፊታችሁ ላይ ያለው መሸብሸብ በተለይ ደግሞ አይናችሁ አካባቢ ማለት ነው ስትስቁ ምናምን እንደዚህ ሞር የሚጎሉ የሚጨምሩ ከሆነ የቆዳችሁ ችግር ሌላ ሳይሆን የቆዳችሁ አጥር በእጅጉ ስለተጎዳ ነው። እንደዚህ አይነት ቆዳ ያላችሁ ሰዎች ከሆናችሁ ይሄ ቪዲዮ የናንተ ነው። በዚህ ቪዲዮ ምን እናደርጋለን መሰላችሁ? የቆዳ አጥር ማለት ምን እንደሆነ አብረን እናያለን። ከዛ በኋላ የቆዳን አጥር የሚጎዱ ነገሮችና የቆዳ አጥር ሲጎዳ የሚያሳያቸውን ምልክቶች አብረን እንደዚሁ በሚገባ እናያለን። በመጨረሻ የተጎዳውን የቆዳችን አጥር እንዴት አድርገን በጣም በቀላሉ ማለት ነው መልሰን እንደምንሰራው ወይም እንደምንገነባው እናያለን ማለት ነው። ስክሪፕቱና ደብተራችሁን ይዛችሁ በደንብ ብታዳምጡ ብዙ ነገር ብታገኙበት ቪዲዮ ነው ማለት ነውና እስከ መጨረሻው ተከታተሉ። የቆዳ አጥር ማለት ምን ማለት ነው? የቆዳ አጥር ማለት ከውጪ ንፋስ የሚነካን አቧራው ቆሻሻው የሚያርፍብን ስንታጠበው የሚታጠበው ሲቆሽሽ የሚቆሽሸው የላይኛው የቆዳችን ክፍል ነው። ነገር ግን እስቲ ትንሽ ወደ ውስጥ ንግባና የቆዳችን አጥር ምን እንደሆነ ላሳያችሁ። እዚህ ጋር የምታዩት ቺ ወጣት ኢትዮጵያዊት እህት አለች። ከላይ እንደምታዩት ቆዳዋ የደረቀ ነው፣ ምንም ጥያቄ የለውም። ነገር ግን እስቲ ወደ ውስጥ እንግባና ዙም እናድርገውና ጎላ አድርገነው የቆዳ አጥር ምን ማለት እንደሆነ አብረን እንይ። ወደ ውስጥ ገባ ስንል የምናገኘው እነዚህ ብሎኬት ወይም ጡብ የመሳሰሉ ነገሮች ናቸው። እነዚህ ጡብ ወይም ብሎኬት የመሳሰሉ ነገሮች ምንም ሳይሆኑ የቆዳችን ሴሎች ናቸው። እነዚህ ሴሎች ናቸው አንድ ላይ ተገናኝተው ተደርድረው ተጣብቀው የላይኛው የቆዳችንን አጥር የሰሩት ማለት ነው። ባጭሩ ስናያቸው እንደዚህ ነው የሚመስሉት ማለት ነው። ይሄ አንድ ሴል ነው፣ ይሄ አንድ ሴል ነው። በዋናነት ይሄ የተሰራው ከሴራማይድ ከፋቲ አሲድ እና ከኮሌስትሮል። እነዚህ ሴሎች ግሊሰሪንና ዩሪያ የሚባሉ የውሃ ማግኔቶች ወይም ከአቅማቸው በላይ ውሃን የሚሸከሙ ንጥረ ነገሮች አሏቸው ማለት ነው በተፈጥሮ ማንኛውም ሰው። ስለዚህ ፊታችን አይደርቅም ማለት ነው። ነገር ግን የቆዳችን አጥር ተጎዳ ስንል የመወጣጠር የመድረቅ የሆነ የመሻከር አይነት ስሜት መሰማት። ለምሳሌ ያለውበት ሀገር አሁን የዊንተር ጊዜ ነው፣ ብርድ አለ፣ ንፋስ ቅዝቃዜ አለ፣ ኤሲ ይኖራል። ምግብ ስናበሳስል ከፍተኛ የሆነ ሙቀት ወደ ፊታችን ይመጣል። በዚህ ጊዜ እነዚህ ውሃን የሚሸከሙ ነገሮች ተገደው ውሃውን እንዲለቁና ውሃው እንዲወጣ ይሆናል ማለት ነው። አስተውላችሁ እንደሆነ ብዙ ጊዜ በብርድ ጊዜ ማለት ነው ቫዝሊን ስንቀባ የተወሰነ ቆዳችን ላይ ለውጥ እናያለን። ጥሩ ነገር ለምንድን ነው መሰላችሁ? እዚህ ጋር ነው ከላይ ነው ቫዝሊኑን የምንቀባው ማለት ነው። ስንቀባ ኦሬዲ ሉዝ ያደረግነውን ውሃ መተካት አልቻልንም። ነገር ግን ቢያንስ ቫዝሊን ስለተቀባን ተጨማሪ ሞር ውሃ ወደ ውጪ እንዳይወጣ አደረግን ማለት ነው። ግን ስማርት የሆነው መንገድ ምንድነው? አንደኛ ተጨማሪ የሆነ ግሊሰሪን ከውጪ ብንቀባ ወይም ዩሪያ ብንቀባ ያ ማለት ሞር ውሃ ተሸካሚ ከውጪ ብናስገባና እዚህ ጋር ያለውን ውሃ ሞር መጠኑን ብንጨምር ከዛ ደግሞ ቫዝሊኑን አምጥተን ከላይ ብንቀባው አሁን አንደኛ የጎደለውን ሞላን፣ ሁለተኛው ደግሞ ተመልሶም እንዳይወጣ አደረግን ማለት ነው። ነገር ግን በዚህ ደረጃ ባለበት ጊዜ ይሄንን ችግር ማስተካከል ሳንችል ውሃው መውጣት ጀመረ።
የውሃው መውጣት ብቻ አይደለም፣ ይሄ የቆዳችን አጥር በእጅጉ እየተጎዳ እየፈራረሰ ይመጣል። ያን ጊዜ ምን ይሆናል? አንደኛ እዚህ ውስጥ ያለው ውሃ እንደ ድሮ በዚህ ጋር ቀስ እያለ ማምለጥ ሳይሆን ልክ እንደ አንድ ቦይ ሲከፈት እንዴት ነው ውሃው ባንዴ እንደሚመጣው ማለት ነው። ልክ እንደዛ ውሃው ከነዚህ ሴሎች ብቻ ሳይሆን ከነዚህ መሰል ሴሎች ከተለያየ ቦታ ከቆዳችን ስር ማለት ነው ወደ ላይ ይወጣል ማለት ነው። ለምን? እንዳለ መንገዱ ወይም ይሄ አጥሩ ፈርሷል። ያ በእንግሊዘኛው አጠራር ትራንስ ኢፒደርማል ወተር ሎስ እንለዋለን ማለት ነው። ውሃው መውጣት ሲጀምር ከውጪ ባዕድ የሆኑ ነገሮች፣ ባክቴሪያው፣ ቆሻሻው፣ የተለያዩ ነገሮች ወደዚህ በፈረሰው አጥር አድርገው ወደ ውስጥ ይገባሉ ማለት ነው። ወደ ውስጥ እየገቡ ሲመጡ ቆዳችን ደግሞ የራሱ ተፈጥሯዊ ባዕድ ነገሮችን የሚከላከልበት መንገድ አለ ወይም ዲፌንስ ሲስተም አለው ማለት ነው። እና ያን ጊዜ ኢንፍላሜሽን የሚባል እነዚህን ነገሮች የሚዋጋበት መንገድ ያው ይጀምራል ማለት ነው። ያ ማለት ቆዳችን በከፍተኛ ደረጃ መቅላት ይጀምራል ማለት ነው። ወይም ኢቭን አንዳንድ ጊዜ አይቀርም። ኢንፍላሜሽን ተጀመረ ማለት ምን ማለት ነው? የቆዳችንን ፒግመንት የሚያመነጩ ሴሎች ራሳቸውን ለመከላከል ያው አደጋ አለ ብለው ስለሚያስቡ ማለት ነው የቆዳችንን ቀለም ከሚፈለገው በላይ ያመርታሉ። ያ ማዲያት ነው። እዚህ ደረጃ ጋር ከደረሰ እዚህ ጋር ዩሪያ ብንቀባ ወይም ግሊሰሪን ብንቀባ ወይም ቫዝሊን ከላይ ብንጠቀም ይሄንን ችግር ፊክስ እስካላደረግን ድረስ በምንም አይነት ሁኔታ የቆዳችን ችግር አይቀረፍም ማለት ነው። የኛ የኢትዮጵያውያን ቆዳ በአጠቃላይ የሀበሻ ቆዳ ማለት ነው ሁለት መሰረታዊ ችግሮች ወይም ባህሪዎች አሉት። ቆዳችን ላይ ምንም አይነት ቆዳችንን የሚያስቆጣ የሚለበልብ ነገር ሲከሰት የቆዳችንን ቀለም የሚያመነጩት ሴሎች በቀላሉ የማያስፈልግ የቆዳችንን ቀለም ያመርታሉ። ያው ሃይፐርፒግመንቴሽን የምንለው ወይም ማዲያት የምንለው ማለት ነው። ሁለተኛው ባህሪ ደግሞ ምንድነው? ውሃ ከቆዳችን ውስጥ በቀላሉ ይወጣል ማለት ነው። ያ ማለት ቆዳችን ደረቅ የመሆን እድሉ በጣም ከፍ ያለ ነው ማለት ነው። የቆዳችን አጥር ጉዳት ሲከሰት የአብዛኞቹ የቆዳችን ችግሮች ይጀምራሉ ማለት ነው። ይሄ የቆዳችን አጥር እንዲፈርስ እንዲጎዳ የሚያደርጉ ነገሮች ምንድን ናቸው? አስቸጋሪው አየር፣ ቬንቲሌተር ወይም ኤሲው፣ ሙቀቱ፣ የተለያዩ ነገሮች እዚህ ጋር ያለውን ውሃ አስገድደው ያስወጡታል ማለት ነው ወይም ያተኑታል። ነገር ግን አረፋ ባላቸው ሳሙናዎች የምንጠቀም ከሆነ ፊዚካል ስክረብ የምንላቸውን ይሄ ቡና ሊሆን ይችላል የተለያዩ ነገሮችን ፊታችን ላይ የምንጠቀም ከሆነ ፊታችንን በፎጣ በሳሙና ምናምን አሽተን ፈግፍገን የምናጥብ ከሆነ ሬቲኖል፣ ቫይታሚን ሲ እንደዚህ አክቲቭ የምንላቸውን ላክቲክ አሲድ፣ ግላይኮሊክ አሲድ ወስተረፈ ከሚፈለገው በላይ የምንጠቀም ከሆነ የምንጠቀምባቸው ቅባቶች ውስጥ ሽታ ካለ ዲኔቸር አልኮሆል ካለባቸው እነዚህ ነገሮች የዚህ የቆዳችን አጥር ጥላቶች ናቸው። ስለዚህ ወደ መፍትሄው ስንሄድ ገና በሚጀምርበት ጊዜ በደንብ ሞይስቸራይዝ ማድረግ ወስተረፈ በጣም ወሳኝ ነው። ስለዚህ መጀመሪያ የምናደርገው ምንድነው? ኢንፍላሜሽኑን ማቃጠሉን የሚያረጋጉ ነገሮች መጠቀም አለብን ማለት ነው። ከነዚህ ውስጥ በመጀመሪያ የማስቀምጠው ፓንቴኖል ነው። ከዛ ውጪ ሴንቴላ አሲያቲካ አለች። ከዛም ውጪ ደግሞ ኮሎይዳል ኦት የምንለው ወይም አጃ አለ እና እነዚህ ሶስቱ ቶፕ የሆኑ ነገሮች ናቸው። ስለ አጥሩ ያወራን ሳይሆን በዋናነት የመጀመሪያ የሚደረገው የቆዳችንን ቁጣ ማብረድ ነው ማለት ነው። ለምሳሌ እዚህ ጋር የምታዩት የላሮሽ ፖሴ ሲካፕላስት B5 የሚባለው ማለት ነው። እዚህ ውስጥ ፓንቴኖል አለ። ይሄ ብቻ አይደለም፣ በጣም የተለያዩ ፕሮዳክቶች አሉ። እንደምትኖሩበት ሀገር ማለት ነው ብትፈልጉ ታገኛላችሁ። ቆዳችሁን ቁጣ ካረጋጋችሁ በኋላ ቀጣዩ ስቴፕ ምንድነው? ይሄንን የቆዳችሁን አጥሩን የፈረሰውን ማለት ነው ድጋሚ መስራት ግድ ይለናል ማለት ነው። ይሄንን በምንድነው የምንሰራው? በዋናነት ቅድም እንደነገርኳችሁ የተሰሩት ከሴራማይድ ከፋቲ አሲድ እና ከኮሌስትሮል ነው።
እነሱን የያዙ ክሬሞችን በመጠቀም ይህንን ቦታ ያው መልሰን እንገነባለን ማለት ነው። እና ከነዚህ ውስጥ ለምሳሌ የሴራቪ ሞይስቸራይዚንግ ክሬም ፋቲ አሲድ አለው፣ ኮሌስትሮል አለው፣ እንዲሁም ደግሞ ሴራማይድ አለው ማለት ነው። ስለዚህ በመጀመሪያ ቁጣውን አበረድን፣ ከዛ ይሄንን ሰራን። በሶስተኛ የሚመጣው እነዚህ ሴሎች ውስጥ ያለውን የውሃ መጠን መጨመር ነው። ምን በማድረግ ሞር ዩሪያና ግሊሰሪን ከውጪ በማስገባት ያው በመቀባት እዚህ ጋር የውሃውን መጠን ያው መጨመር እንችላለን ማለት። እዚህ ውስጥ ያለው ውሃ ወደ ውጪ እንዳይወጣ ደግሞ እንደነ ቫዝሊን አይነቶች ኦክሉሲቭ የሆኑ ነገሮች አሉ፣ ከላይ ቆዳችንን የሚያፍኑ እነሱን ከላይ እንቀባለን። ከዛ በኋላ ያው ውሃው ተመልሶ አይወጣም ማለት ነው። መፍትሄውን አሁን ባልኳችሁ መንገድ የማታረጉ ከሆነ ብጉር ይመጣል፣ ማዲያት ይመጣል፣ ለተለያዩ ለአላስፈላጊ የሆኑ ነገሮች ያው ትጋለጣላችሁ ማለት ነው። በጣም የሚገርማችሁ አንድ እህት ደወለችልኝና ላይክ እንደማንኛውም ከስተመር ቆዳዬ ብዙ ጊዜ ያቃጥለኛል፣ የምጠቀማቸው ነገሮች ለምን እንደሆነ አላውቅም፣ ይለበልበኛል፣ ከዛ ውጪ ደግሞ ኢቭን መሸብሸቤም እየጨመረ መጣ፣ ካንተ ጋር ብንገናኝና እነዚህ ነገሮችን አብረን ብንወያይ ደስ ይለኛል አለች ማለት ነው። የምትጠቀማቸውን ነገሮች ላኪልኝ ብዬ ስላት ላከችልኝ ማለት ነው። እና ሳያው ቫዝሊን አላት፣ የፀሐይ መከላከያ አላት፣ አኳፎር አላት፣ ካስተር ኦይል ወይም የጉሎ ዘይት አላት፣ የኮኮናት ዘይት አላት። እነዚህ ነገሮች አሏት ማለት ነው። ያላትን ነገሮች ሳይ አንደኛ የፀሐይ መከላከያ ውስጥ ዲኔቸር አልኮሆል አለ። ዲኔቸር ደግሞ አልኮሆል ይህንን የቆዳችንን አጥር በከፍተኛ ደረጃ የሚጎዳና ወደ ውስጥ ሲገባ ቆዳችንን የሚያስቆጣ ነገር ነው። ከዛ ውጪ ምንም አይነት ሴራማይድ ያለው ነገር የላት። ኦፍ ኮርስ ቫዝሊን አላት። ቫዝሊኑ ጥሩ ነው። ነገር ግን እዚህ ጋር ሺህ ጊዜ ቫዝሊን ብትቀቡ የካስተር ኦይል ወይም የኮኮናት ዘይት ከላይ ብትቀቡ ይሄንን ነገር በአግባቡ ካልሰራችሁ ውሃው በሙሉ ይወጣል፣ ቆዳችሁን የሚያስቆጡ ነገሮች ደግሞ ይገባሉ ማለት ነው። እና እሷ ላይም የተከሰተው ያ ነው። ስለዚህ እነዚህ ነገሮች ለጊዜው አስቆምኳትና ፕላን አወጣን፣ የ3-4 ሳምንት ፕላን ማለት ነው። ሌሎቹን ነገሮች አቆመችና ሴራማይድ ያላቸውን ነገሮች መጠቀም ጀመረች። ቅድም የነገርኳችሁን አንቲ ኢንፍላማቶሪ የሆኑ እንደ ፓንቴኖል አይነት ነገሮችን መጠቀም ጀመረች። ከዛ በኋላ ከወር በኋላ ስንገናኝ ቆዳዋ ቶታሊ ካልሙ ተረጋግቷል። መቆጣት፣ መለብለብ፣ መቅላት የለም። ከዛ በኋላ ወደምትፈልገው ወደ ቆዳ መሸብሸብ ችግሯ ገባን ማለት ነው። የተለያየ የቆዳ ችግር ሲኖርባችሁ መጀመሪያ አንዱን ችግር ፊክስ አድርጋችሁ ነው ወደ የሚቀጥለው ችግር የምትሄዱት ማለት ነው። በነገራችን ላይ አሁን ያነሳናቸውን ችግሮችም ይሁን ሌሎች ችግሮችን በተመለከተ ማዲያት፣ ብጉር፣ የቆዳ መሸብሸብ ወዘተረፈ ካለ ከስር ከመሰረቱ ችግሮቹን ለይተን የሚቀድመውን አስቀድመን የሚከተለውን አስከትለን ለቆዳችሁ አስፈላጊ የሆኑ ነገሮችን እናደርጋለን። ከስር የዋትሳፕ ቁጥር ያለ እሱን ተጠቅማችሁ ደውሉልኝ፣ እንገናኛለን ማለት ነው። አንድ ነገር ልንገራችሁ፣ ጤነኛ ቆዳ አያቃጥልም፣ አይለበልም።